ድንግልና አዲሱ የሳይንስ ስጦታ። ትዕግስት አለሙ ነኝ። ባርቾ ከህይወት እምሻው 2007 ሞዲፊክ እስቲያምጡት የደሙን ሻማ እስቲያምጡት የደሙን ሻማ እንዳልታማ እስቲያምጡት የደሙን ሻሽን እስቲያምጡት የደሙን ሻሽን እንዳልሻሽ። ድሮ ልጆቹንን በሰርግ ማግስት የሙሽሪት ቤተሰቦች በኩራት የሚዘፍኑት ዘፈን ነበር። በልጃቸው ንጹህ ሆና ለወግ ማድረግ መብቃት ጎረቤቱን ሁሉ ሰማችሁ ልጃችን አኮራችን የሚሉበት ዘፈን። በዚያ ዘመን የሴት ልጅ ድንግልና የእሷ ብቻ አልነበረም፣ የቤተሰቧ ኩራትም ነው። ድንግል ሳትሆን ቀርታ ቤቶቿን ያሸማቀቀች ሙሽራ እንደ ተውሶ ዕቃ ለቤተሰቦቿ የምትመለስበትም ጊዜ ነበር። ዛሬም አለ። አሁን ግን በተለይ ከተማውን የጫጉላው ነገር መቼም ተረስቷል፣ ለምስራቹን ጣት ይቆረጣል ተብሎ እስኪዘፈን ድንግልና ብርቅ ሆኗል። እነዚህን አሁን በውል የማላስታውሰው የንዋይ ደበበ ዘፈን ላይ ያሉ ስንኞችን ስሰማ አዛውንቱና መሬው አጎቴ ትዝ ይለኛል። ዘፈኑ በመጣ ቁጥር የሚመለከተንም የማይመለከተንንም አንድ ላይ እያንዳንድሽ ይሄ ግጥም ላንቺ ነው በሚል ፊት እያየ ያስፈራራን ነበር። አንድ ሰሞን ውሃ እየጠፋ አስቸግሮን ቤት ውስጥ ያለነው ሴቶች በሙሉ ያለ አቅማችን እንዴ ያ ነገር እኮ በከባድ ሸክም ይሄዳል ብላው ሁላችንም ስንስቅ የትም ስትንዘላዘሉት ሁሉና በኋላ የጀሪካን ውሃ ነው እንዲያደረገኝ በሉ ብሎ እየተበሳጨ ወደ ቤት ሲገባ አስታውሳለሁ። አጎቴ ድንግልና እንደዋዛ በመጥፋቱ ከሚቆጩ ወግ አጥባቂዎች ውስጥ ነበር። በአንድ ሰሞን እንዳነበብኩት ከሆነ ግን በከባድ ሸክምም ይሁን በመደበኛው ሁኔታ ከድንግልናቸው የተለያዩ ሴቶችን ሳይንስ ዳግም ልጃገረድ የመሆን እድል ሰጥቷቸዋል። ነገሩ ቀዶ ሕክምና ነው። ድንግልናን የሚመልስ ቀዶ ሕክምና። እንደሚወራው በዓለም ዙሪያ ያሉ ሴቶች በእልልታ ተቀብለውታል። ሳይንስ መድኃኒቴ መለሰልኝ ልጃገረድነቴ እያሉ 30 ደቂቃ በማይፈጅ ቀዶ ሕክምና በግዴታም በስተትም በውዴታም ድንግልናቸውን ያጡ የሚሰጡ ሴቶች ታሪካቸውን እንደ አዲስ የሚጽፉበት መልካም እድል ሆኗል። $2500 ከፍለው እድሳት ከሚያገኙ ሴቶች አብዛኞቹ ከወግ አጥባቂ ማህበረሰብ የመጡና ድንግል ሳይሆኑ መሰረቅ ውርደት የሆነባቸው ናቸው። እንግዲህ ለእነዚህ ሴቶች ጉዳይ ሳይንስን ተጠቅሞ ባህልን የማክበር ነገር ነው፣ የቤተሰብ ክብር የመጠበቅ። አንዳንዶቹ ደግሞ 10ኛ ወይም 20ኛ የጋብቻ በዓላቸውን ሲያከብሩ ለባለቤታቸው የሚሰጡት ትልቅ ስጦታ እያደረጉም ነው። ለምሳሌ አንዱ አሜሪካዊት አስቡት፣ ከተጋባን 20 ዓመታችን ነው፣ ከዚህ በፊት ያልሰጠሁት ነገር የለም። ሽቶ ሰጠሁት፣ ውድ ሰዓት ሰጠሁት፣ የቪዲዮ ጌም ሰጠሁት፣ አይፎን ከ1 እስከ 5 ሰጠሁት፣ በየደረጃው ያሉ አይፓዶች ሰጠሁት፣ ብዙ ነገሮች ሰጠሁት። ከዚህ በፊት ያልሰጠሁትን ምን ልሰጠው እችላለሁ ብዬ ሳስብ ስለዚህ ነገር ሰማሁና ተሰራው። ሲያገኘኝ ድንግል አልነበርኩም። እውነቴን ነው የምላችሁ፣ ባሌ እንደዛ ቀን ተደስቶ አያውቅም ብላለች። ያለለት ደግሞ ድሮ ኦሪጂናሊውን በደንቡ መሰረት ወስዶ ሞዲፊኩን በስጦታ መልስ በማግኘቱ 2 ጊዜ አንድ ሴት ብራምባር ይሰብራል ማለት ነው። ስንቱ አንዴ ያሮበታል፣ ያደለው 2 ይሰብራል። መቼም ጊዜው የተሰሰር ነው እና ይህ ነገር ዞሮ እኛ ጋር ከገባ እንግዲህ እስካሁን አለመግባቱን አላጣራው። ወንዶቻችን ድንግልነሽ የሚለውን ጥያቄያቸውን ማብራራት ይጠበቅባቸዋል ማለት ነው። ልክ እንደዚህ እሱ ድንግልነሽ፣ እሱ ኦሪጂናል ነው ወይስ ሞዲፊክ?